በዛሬው ቪዲዮ የምንመለከተው ኤችኤንኤስ ሆሊስቲክ ሲኦሲ ኤግዛም ነው ማለት ነው። ከነ ማብራሪያው እዚህ ጋር በፓርት ከፍዬ አስቀምጬላችኋለሁ። ሙሉ ጥያቄው 125 ጥያቄ ነው ማለት ነው። እኔ ደግሞ 125ቱን ጥያቄ ለእናንተ እንዲገባችሁ እንዳይበዛባችሁ ምን አድርጌያለሁ በየፓርት ከፋፍዬ አስቀምጬላችኋለሁ ማለት ነው። ሙሉ በአማርኛ በደንብ አድርጌ ነው ያብራራሁት እያንዳንዱን ጥያቄ ለእናንተ እንዲገባችሁ። ከዚህ በፊት የለቀኩት ቪዲዮ በእንግሊዘኛ ነበር። አሁን ግን በአማርኛ ብቻ አድርጌ ለቀቅላችኋለሁ። በአማርኛ እያስረዳዋችሁ በደንብ ቪዲዮዎችን ካያችኋቸው በደንብ ይገባችኋል ጥያቄውን። ከዚህ ሌላ የሲኦሲ ጥያቄ የሚመጣ ነገር የለም። ሲኦሲ ፈተና ከዚህ ውጪ ከየትም አይመጣባችሁ ማለት ነው። ስለዚህ እናንተ ይህንን የማስቀምጥላችሁን ቪዲዮ በደንብ አይታችሁ በደንብ መረዳት ይኖርባችኋል ማለት ነው። ቀለል አድርጌ ለእናንተ እንዲገባችሁ ብዬ በጣም ብዙ ጊዜ ነው የወሰደብኝ ቪዲዮ ልሰራበት ማለት ነው። ስለዚህ እናንተ በዚህ ቪዲዮ መሰረት የሲኦሲ ኤግዛማችሁን በደንብ መስራት ትችላላችሁ ማለት ነው። እናንተ የምትፈልጉ ነገር ከሆነ ደግሞ አይበዛብንም ካላችሁ እነዚህን 125 ጥያቄዎች በአንድ ቪዲዮ አድርጌ እለቀዋለሁ ማለት ነው። እናንተ ከፈለጋችሁ ሪላክስ እያደረጋችሁ በየጊዜው ቪዲዮን ፓውዝ እያደረጋችሁ ማየት ትችላላችሁ። ነገር ግን በአንዴ ሁሉንም ልቀቅልን ካላችሁ ኮመንት ላይ ጻፉልኝ። ቪዲዮ ሙሉ በጣም ረጅም ስለሆነ እስከ 1 ሰዓት ሊፈጅ ይችላል ወይም ደግሞ እስከ 50 ደቂቃ አካባቢ ሊደርስ ይችላል። 125 ጥያቄ ለእናንተ ሳስረዳ ማለት ነው። ቪዲዮ በጣም ረጅም ስለሆነ ነው በፓርት እስከ 5 ፓርት ከፋፍዬ አስቀምጬላችኋለሁ። ስለዚህ እናንተ ሐሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ። በቴሌግራም ቻናሌንም ጆይን ማድረግ እንዳትረሱ። የተለያዩ መረጃዎች ሲኖሩ ስለ ፈተና፣ ስለ የተለያዩ ዩኒቨርሲቲዎች፣ ስለ ኮሌጆች፣ ስለ ትምህርታዊ ነገር መረጃዎችን የምትፈልጉ ከሆነ የቴሌግራም ቻናሌን ጆይን ማድረግ ትችላላችሁ። ለእናንተ ደግሞ የሌላ ዓመተ ምህረት ያልገባችሁን ጥያቄ የሲኦሲ ጥያቄዎችን እያነበባችሁ ያልገባችሁን በቴሌግራም ላኩልኝ፣ እኔ አስረዳችኋለሁ ማለት ነው በቻልኩት ያክል። ቪዲዮ ይህንን ይመስላል። እኔ ይህንን ቪዲዮ የሰራሁበት ለእናንተ ማብራሪያ እንዲሆንላችሁ ነው። ያልገባችሁም ነገር ካለ ቪዲዮ ላይ እዚህ ጋር ኮመንት ላይ እንድታስቀምጡልኝ ነው። ለዚህ ቻናል አዲስ የሆናችሁ ልጆች ቻናሉን ሰብስክራይብ እያደረጋችሁ ቪዲዮን ማየት ትችላላችሁ ማለት ነው። በፓርት አድርጌ በሳምንት 2 ቪዲዮ እለቅላችኋለሁ። ቪዲዮዎችን ደግሞ እያያችሁ ላይክ እያደረጋችሁ ሼር እያደረጋችሁ በሌላ ቪዲዮ እስክንገናኝ ድረስ ኢትዮ ስማርት። የመጀመሪያው ጥያቄ which one of the following is input device? ከሚከተሉት ውስጥ መረጃን ወደ ኮምፒውተር ለማስገባት የሚያገለግለው የትኛው ነው የሚለው ጥያቄው ማለት ነው። ስለዚህ መልሱ እዚህ ጋር ከተቀመጡ ምርጫዎች ውስጥ ሲ ይሆናል ማለት ነው። ኪቦርድ የሚለው ኪቦርድ የፊደላትን እና ትዕዛዞችን ወደ ኮምፒውተር የምንልክበት ዋና መሳሪያ በመሆኑ ኢንፑት ዲቫይስ ይባላል ማለት ነው። እንደ ሞኒተር እና ስፒከር ያሉት ግን መረጃን ስለሚያስወጡ አውትፑት ዲቫይስ እንላቸዋለን ማለት ነው። ሁለተኛው ጥያቄ which one of the following is output device? ምን ማለት ነው? ኮምፒውተር ያዘጋጀውን መረጃ ለተጠቃሚው ወይም ለዩዘሩ መልሶ የሚያሳይበት መሳሪያ የትኛው ነው? መልሱ ኤ ይሆናል ማለት ነው። ፕሪንተር ኦር ፕሮጀክተር ኦር ስፒከር ሞኒተር የምንላቸው እነዚህ ሁሉ መሳሪያዎች ውጤትን ወይም ጽሁፍ፣ ምስል ወይም ድምጽ ለሰው ልጅ በሚገባ መልኩ አውጥተው ያሳያሉ ወይም አውጥተው ያሰማሉ ማለት ነው። መልሱ ኤ ይሆናል ማለት ነው። ሶስተኛው ጥያቄ which one the following user can prohibited from changing the most Windows computer? በዊንዶውስ ኮምፒውተር ላይ ለውጦችን እንዳያደርግ በከፍተኛ ሁኔታ የሚከለከለው የትኛው ተጠቃሚ ነው? መልሱም ኤ ይሆናል። ስታንዳርድ ሊሚትድ የሚለው ስታንዳርድ ወይም ሊሚትድ አካውንት ያላቸው ተጠቃሚዎች የሲስተም ፋይሎችን መቀየር ወይም ዋና ሶፍትዌሮችን መጫን አይፈቀድላቸውም። ሶስተኛው ጥያቄ which one of the following is accounts have responsibilities to do anything? በኮምፒውተሩ ላይ ማንኛውንም ለውጥ የማድረግ ሙሉ ኃላፊነትና ስልጣን ያለው የትኛው አካውንት ነው? አድሚኒስትሬተር ነው። ሁሉንም አካውንት ማኔጅ ማድረግ የሚችለው ሁሉንም ሴቲንጎችን ማኔጅ ማድረግ የሚችለው አድሚኒስትሬተር ነው ማለት ነው። ስለዚህ መልሱ ኤ ይሆናል። የአስተዳዳሪ ወይም አድሚኒስትሬተር አካውንት
በኮምፒውተሩ ላይ ሙሉ ቁጥጥር ያለው ሲሆን ሌሎች አካውንቶችን የመቆጣጠርና የደህንነት ቅንብሮችን የመቀየር ስልጣን አለው ማለት ነው። አድሚኒስትሬተር አካውንት የምንለው። ሌላ አምስተኛው ጥያቄ which one of the following is used to help and support? ስለ አንድ ሶፍትዌር እርዳታና መመሪያ ለማግኘት የምንጠቀመው የትኛውን ነው? ስለዚህ እዚህ ጋር በተቀመጡት F1 ይሆናል ማለት ነው። ኤ በዊንዶውስ ሲስተም ውስጥ በብዛት የኤፍ1 ቁልፍን ስንጫን የሚረዳን የሄልፕ ገጽ ይከፈትልናል ማለት ነው። ኤፍ1ን ስንጫን በየትኛውም በዊንዶውስ ኮምፒውተሮች የሄልፕን ወይም ሰፖርት እንድናገኝ ይረዳናል ማለት ነው። ሌላው ስድስተኛው ጥያቄ which one of the following is not components of internet? ከሚከተሉት ውስጥ ለኢንተርኔት ግንኙነት የግድ አስፈላጊ ያልሆነው የትኛው ነው? እዚህ ጋር ማስተዋል አለባችሁ። የግድ አስፈላጊ ያልሆነው የትኛው ነው? ስለዚህ መልሱ ምን ይሆናል ማለት ነው? ሲ ይሆናል። ፕሮጀክተር እንደ ሞደም እና ኬብል ያሉ ክፍሎች ለኢንተርኔት ግንኙነት አስፈላጊ ስለሆኑ ፕሮጀክተር ግን መሰለን በትልቁ ለማሳየት ብቻ የሚያገለግል እንጂ ለኢንተርኔት አስፈላጊ አይደለም ማለት ነው። ፕሮጀክተር በየዲቲቪ ቤቱ የምታዩት አንዳንድ ስብሰባዎች ላይ የምታዩት ፕሮጀክተር ወይም ጨረር የምንለው በግድግዳ ላይ ጨረሩ ተለቆ የምታዩት ይህ ፕሮጀክተር ይባላል ማለት ነው። ሌላው ሰባተኛው ጥያቄ which one of the following is not technology of internet? ከሚከተሉት ውስጥ የኢንተርኔት መረጃ መለዋወጫ ቴክኖሎጂ ያልሆነው የትኛው ነው? እዚህ ጋር ታውቁታላችሁ ብዬ አስባለሁ። ሲ ይሆናል መልሱ ማለት ነው። ቴሌኮሙኒኬሽን ዲኤስኤል እና ራውተር የኢንተርኔት መረጃን ለማጓጓዝ የሚያገለግሉ ቴክኖሎጂዎች ሲሆኑ ቴሌኮሙኒኬሽን ግን አጠቃላይ የርቀት ግንኙነት ዘርፍን የሚገልጽ ሰፊ ቃል ነው። ስምንተኛው which one of the following is types of web browser? የድረ ገጾችን መረጃ ለመመልከት የምንጠቀምባቸው የሶፍትዌር አይነቶች የትኞች ናቸው? ስለዚህ መልሱ እዚህ ጋር የትኛው ይሆናል ማለት ነው? ሲ ይሆናል ማለት ነው። ሞዚላ፣ ኢንተርኔት ኤክስፕሎረር፣ ኦፔራ፣ ክሮም፣ አማዞን የምንላቸው በተለያዩ በስልክና በኮምፒውተርም ሆነ በላፕቶፕም የምናገኛቸው አፕሊኬሽኖች ናቸው ማለት ነው። እነዚህ ሶፍትዌሮች የኢንተርኔት መረጃዎችን ዌብሳይት እንድናይ የሚረዱን መተግበሪያዎች ናቸው። ዘጠነኛው ጥያቄ which one of the following is used to adjust date and time? በኮምፒውተሩ ውስጥ ቀንና ሰዓትን ለማስተካከልና ለመጠበቅ የሚያገለግለው የትኛው ነው? ከቀረቡት ምርጫዎች ውስጥ መልሱ ቢ ይሆናል ማለት ነው። ሲሞስ የሚለው አብሪቬሽን ሲፈታ ምንድነው ማለት ነው? ኮምፕሊመንተሪ ሜታል ኦክሳይድ ሰሚኮንዳክተር ማለት ነው። ሲሞስ የሚለው ማለት ነው። ኮምፒውተሩ ሲጠፋ እንኳ ቀንና ሰዓቱ እንዳይሳሳት መረጃውን በባትሪ ታግዞ ይይዛል ማለት ነው። ሌላው አስረኛው ጥያቄ which one of the following is BTS ወይም best types of maintenance የምንለው ከጥገና አይነቶች ውስጥ የተሻለው የትኛው ነው? እዚህ ጋር ከተቀመጡት ምርጫዎች ውስጥ መልሱ ኤ ይሆናል ማለት ነው። ፕሪቨንቲቭ ሜንቴናንስ መከላከያ ጥገና ወይም ፕሪቨንቲቭ ሜንቴናንስ ብልሽት ሳይከሰት አስቀድሞ መንከባከብ የኮምፒውተርን እድሜ ስለሚያራዝም ከሁሉም የተሻለ ጥገና ይባላል ማለት ነው። ፕሪቨንቲቭ ሜንቴናንስ። ሌላው 11ኛው which types of maintenance uses schedule and preventive before sign-fail occur? ብልሽት ከመከሰቱ በፊት በጊዜ ሰሌዳ ወይም ስኬጁል ተደግፎ የሚከናወነው የጥገና አይነት የትኛው ነው? መልሱ ኤ ይሆናል። ፕሪቨንቲቭ ሜንቴናንስ ኮምፒውተሩ ሳይበላሽ አስቀድሞ በመንከባከብ የስራ መቆራረጥን ለመቀነስና የመሳሪያውን እድሜ ለማራዘም ይረዳል ማለት ነው። 12ኛው which one of the following is the first steps of maintenance? የጥገና ስራ የመጀመሪያው እርምጃ የትኛው ነው? መልሱ ሲ ይሆናል። determine the problem ችግሩን በትክክል መለየት or troubleshooting ለጥገናው ትክክለኛ መፍትሄን ለመስጠትና ጊዜን ለመቆጠብ ወሳኝ ነው ማለት ነው። ዋና ችግሩን በትክክል መለየት ያስፈልጋል በቅድሚያ። 13ኛው which course is used to help and support customer?
ደንበኞችን ለመርዳትና ድጋፍ ለመስጠት የሚጠቅመው የትኛው ነው? መልሱ ቢ ይሆናል። ሪከርድ ክላይንት ሰፖርት የተሰጡ ድጋፎችን መመዝገብ ለወደፊት ተመሳሳይ ችግሮች ሲመጡ በፍጥነት ለመፍታት እና የአገልግሎት ጥራትን ለመገምገም ይረዳል። 14ኛው which one is not types of MS access ከሚከተሉት ውስጥ የMS access ወይም ዳታቤዝ አካል ያልሆነው የትኛው ነው? መልሱ ኤፍ ይሆናል። ወርድ ከኤምኤስ አክሰሶች ውጭ ስለሆነ ኤፍ ይሆናል ማለት ነው። ኤምኤስ አክሰስ የመረጃ ቋት ወይም ዳታቤዝ ሲሆን ቴብል፣ ኩዌሪ እና ፎርም ይይዛል። ወርድ ግን ራሱን የቻለ የጽሁፍ ማቀነባበሪያ ነው። 15ኛ which one of the following is used to calculation ለሂሳብ ስሌቶች የምንጠቀመው የትኛውን ሶፍትዌር ነው የሚለው። ስለዚህ የሂሳብ ቀመሮችን ለመጠቀም የሚያገለግለን ኤምኤስ ኤክሴል ነው። አብዛኛውን ጊዜ ለትምህርታዊም ለሂሳብም የምንጠቀማቸው ነገሮች ለደረጃ የተማሪ ደረጃ ለማውጣት የምንጠቀመው ማን ነው ማለት ነው? ኤክሴልን ነው ማለት ነው። መልሱ ቢ ይሆናል። ኤክሴል ሰንጠረዦችን፣ ስፕሬድሺትስ በመጠቀም ውስብስብ የሆኑ የሂሳብ ቀመሮችን በቀላሉ ለመስራት ያስችላል። 16ኛው which one of the following used for presentation ዝግጅት ወይም ለገለጻ ፕሬዘንቴሽን የምንጠቀመው የትኛውን ነው? ይህ ቀላል ነው። መልሱ ቢ ይሆናል ማለት ነው። ፓወርፖይንት መረጃን በስላይድ መልክ ለተመልካች በሚስብ ሁኔታ ለማቅረብ ይረዳናል ማለት ነው። 17ኛ which one of the following is not types of OS ከሚከተሉት ውስጥ የኦፕሬቲንግ ሲስተም ያልሆነው የትኛው ነው? ስለዚህ መልሱ የትኛው ነው ማለት ነው? ኦራክል። መልሱን ኤ ይሆናል ማለት ነው። እንደ አባንቱ እና አንድሮይድ ያሉ ኮምፒውተርን፣ ስልኩን ስራ የሚመሩ ሲስተሞች ሲሆኑ ኦራክል ግን የመረጃ ቋት ወይም ዳታቤዝ ሶፍትዌር ነው ማለት ነው። 18ኛ which types of software used user to specific task ተጠቃሚዎች የተለየ ተግባር ለምሳሌ ጽሁፍ መጻፍ፣ ፎቶ ማስተካከል እንዲያከናውኑ የሚረዳ የሶፍትዌር አይነት የትኛው ነው? አፕሊኬሽን ሶፍትዌር ነው ማለት ነው። መልሱ ኤ ይሆናል። ተጠቃሚው የሚፈልገውን ግብ ለምሳሌ ወርድ ለመጻፍ እንዲያሳካ ያደርጋል። 19ኛው which one of the following is used to access network or internet through the port በፖርት በኩል ኢንተርኔት ወይም ኔትወርክ ውስጥ ለመግባት የምንጠቀመው መሳሪያ የትኛው ነው? ኒክ ይሆናል ማለት ነው። ኔትወርክ ኢንተርፌስ ካርድ የምንለው። መልሱ ቢ ይሆናል። ኮምፒውተሩ ከኔትወርክ ኬብል ወይም ከዋይፋይ ጋር እንዲገናኝ የሚያደርግ ዋና ሃርድዌር ነው ማለት ነው። 20ኛው which one of the following cable is used to connect system unit and monitor የኮምፒውተሩን ሳጥን ወይም ሲስተም ዩኒት ከሞኒተሩ ጋር የሚያገናኘው የትኛው ኬብል ነው? መልሱ ኤ ነው። ቪዲዮ ግራፊክስ አዳፕተር እንለዋለን። በሲስተም ዩኒት ውስጥ የተቀነባበረውን ምስል በምስል መልክ እንድናየው ያደርጋል። 21ኛው ጥያቄ which types of components checking computer boot process before during start ኮምፒውተር ሲበራ የሃርድዌር አካላቱ በትክክል መኖራቸውንና መስራታቸውን መጀመሪያ የሚፈትሸው የትኛው ነው? መልሱ ባዮስ ሮም እንለዋለን ማለት ነው። መልሱ ቢ ይሆናል። ባዮስ ማለት ቤዚክ ኢንፑት አውትፑት ሲስተም ማለት ነው። ኮምፒውተሩ ስራ ከመጀመሩ በፊት እንደ ኪቦርድ፣ ራም እና ሃርድ ድራይቭ ያሉ ክፍሎች ዝግጁ መሆናቸውን ያረጋግጣል። ይህ ሂደት ፖስት ይባላል ማለት ነው። 22ኛው which types of connector used to connect telephone line ለስልክ መስመር ግንኙነት የምንጠቀመው የኮኔክተር አይነት የትኛው ነው?
ቢ ይሆናል መልሱ። RJ11 አነስተኛ መጠን ያለውና ለስልክ ወይም ለዲኤስኤል ሞደም ግንኙነት የሚያገለግል ሲሆን RJ45 ደግሞ ለኮምፒውተር ኔትወርክ ኢተርኔት ያገለግላል ማለት ነው። 23ኛው the maximum length of UTP cable አንድ UTP ኔትወርክ ኬብል መረጃን በብቃት ሊያስተላልፍ የሚችልበት ከፍተኛው ርዝመት ስንት ነው? ምን ይሆናል ማለት ነው መልሱ? ቢ ይሆናል። ከ100 ሜትር በላይ መሄድ የመረጃ መጥፋት ወይም የፍጥነት መቀነስ ሲግናል ስለሚያስከትል ረጅም ርቀት ላይ ሪፒተር ወይም ስዊች መጠቀም ያስፈልጋል። ረጅም ርቀት ላይ ሪፒተር ወይም ስዊች መጠቀም ያስፈልጋል ማለት ነው። 24ኛ which types of cable susceptible for electromagnetic interface ከውጭ በሚመጣ የኤሌክትሮማግኔቲክ ሞገድ ለምሳሌ ከኤሌክትሪክ መስመር በቀላሉ መረጃው ሊረበሽ የሚችልበት የኬብል አይነት የትኛው ነው? መልሱም ሲ ይሆናል። ትዊስትድ ፔር ኬብል ነው ማለት ነው። ይህ ኬብል ለረብሻ ኢንተርፌረንስ ተጋላጭ ስለሆነ ከኃይል መስመሮች ርቆ መዘርጋት እንዳለበት ለማወቅ ይረዳል። 25ኛው blank is used to connect computer to central hub or switch ኮምፒውተሮችን ከመሃል መረጃ አከፋፋይ ሀብ ወይም ስዊች ጋር የሚያገናኝ የኔትወርክ አቀማመጥ ምን ይባላል? መልሱም ስታር ይባላል ማለት ነው። መልሱ ኤ ይሆናል። በአሁኑ ጊዜ በጣም የተለመደው ሲሆን አንዱ ኮምፒውተር ወይም ኬብል ቢበላሽ ሌላው የኔትወርክ ክፍል ስራውን እንዲቀጥል ያስችላል ማለት ነው። 26ኛ which one of the following the most topology በብዛት ስራ ላይ የሚውለው የኔትወርክ አቀማመጥ የትኛው ነው? አሁን እንዳየነው አብዛኛውን ጊዜ የምንጠቀመው ስታር ነው ማለት ነው። በአሁን ጊዜ አገልግሎት ላይ ያለው በጣም ተፈላጊው ስታር ቶፖሎጂ ይባላል ማለት ነው። መልሱ ኤ ይሆናል። ለመዘርጋት እና ብልሽቶችን ለመለየት ቀላል በመሆኑ ለቢሮና ለቤት ኔትወርኮች ተመራጭ ያደርገዋል ማለት ነው። 27ኛ which one of the following topology wants more cable ከሌሎች በበለጠ ከፍተኛ መጠን ያለው ኬብል የሚፈልገው የትኛው የኔትወርክ አቀማመጥ ነው? ስለዚህ ይህንን እንደተማራችሁት ማለት ነው። መልሱ ኤ ይሆናል። ሜሽ ቶፖሎጂ በጣም ብዙ ገመዶችን የሚፈልገው ሁሉም ኮምፒውተሮች እርስ በእርስ በቀጥታ ስለሚገናኙ በጣም አስተማማኝ ነው። ነገር ግን በኬብል ብክነት ምክንያት ውድ ያደርገዋል ማለት ነው። 28ኛ which types of network geographically used to connect computer in building በአንድ ህንፃ ወይም ግቢ ውስጥ ያሉ ኮምፒውተሮችን ለማገናኘት የሚጠቅመው የኔትወርክ ስፋት ምን ይባላል? መልሱም ላን ይሆናል ማለት ነው። ሎካል ኤሪያ ኔትወርክ እንለዋለን። መልሱም ኤ ይሆናል። በቅርብ ርቀት ላይ ፈጣን የመረጃ ልውውጥ ለማድረግ እና እንደ ፕሪንተር ያሉ መሳሪያዎችን በጋራ ለመጠቀም ይረዳል ማለት ነው። 29ኛው which types of network geographically used to connect several countries የተለያዩ አገራትና አህጉራትን ለማገናኘት የሚጠቅም ሰፊ የኔትወርክ አይነት የትኛው ነው? ሀገራትና አህጉራትን የሚያገናኘው ዋይድ ኤሪያ ኔትወርክ እንለዋለን ማለት ነው። መልሱም ቢ ይሆናል። ዋን የምንለው ኢንተርኔት ትልቁ የዋን ምሳሌ ሲሆን በሩቅ ቦታ ያሉ ሰዎችንና ተቋማትን ለማገናኘት ያገለግላል። 30ኛው which one of the following is uses token pass መረጃን በቅደም ተከተል ለማስተላለፍ ቶክን የሚጠቀም የኔትወርክ አይነት የትኛው ነው? ይህም መልሱ ኤ ይሆናል። በሪንግ ቶፖሎጂ ውስጥ መረጃው በክብ መልክ ስለሚዞር የትኛው ኮምፒውተር መረጃ መላክ እንዳለበት ለመወሰን ቶከን ጥቅም ላይ ይውላል። ይህም የመረጃ መጋጨትን ወይም ኮሊዥን ያስቀራል ማለት ነው። 31ኛ which types of topology uses UTP cable and coaxial cable UTP እና የኮክሲያል ኬብሎችን በብዛት ሊጠቀም የሚችለው የትኛው የኔትወርክ አቀማመጥ ነው? እንደተማራችሁት ማለት ነው። መልሱ ኤ ይሆናል። ባስ ቶፖሎጂ ነው። ጥንታዊና ቀላል የኔትወርክ አቀማመጥ ሲሆን
መረጃው በአንድ መስመር ወይም ባስ ላይ እንዲያልፍ ያደርገዋል ማለት ነው። 32ኛ which types of device used to amplify incoming signal? የሚመጣው የኔትወርክ ሲግናል ሲዳከም መልሶ የሚያጠነክር ወይም የሚያጎላ መሳሪያ የትኛው ነው? መልሱ ሪፒተር ነው ማለት ነው። መረጃው ሩቅ ርቀት እንዲጓዝ በማድረግ በኬብል ርዝመት ምክንያት የሚፈጠርን የሲግናል መዳከም ይከላከላል ማለት ነው ሪፒተር የምንለው። 33ኛው which device is used to connect different LAN? ሁለት የተለያዩ የአካባቢ ኔትወርኮችን ወይም ላንን የምንለውን ለማገናኘት የሚያገለግል መሳሪያ የትኛው ነው? ሁለት ላኖችን ለማገናኘት የትኛው መሳሪያ እንጠቀማለን ማለት ነው? ብሪጅ የሚባለውን ኬብል እንጠቀማለን። ሁለት ተመሳሳይ ቴክኖሎጂ ያላቸውን ኔትወርኮች በማገናኘት እንደ አንድ ትልቅ ኔትወርክ እንዲሰሩ ያደርጋል ማለት ነው ብሪጅ። 34ኛ which one of the following is used to block unwanted information? የማይፈለጉ መረጃዎች ወደ ኔትወርካችን እንዳይገቡ ለመከላከል የሚያገለግለው የትኛው ነው? መልሱም ኤ ፋየርዎል ነው ማለት ነው። እንደ አጥር በመሆን ኔትወርኩን ከማይፈለጉ ሰርጎ ገቦች ወይም ሃከሮች እና ቫይረሶች ይጠብቃል ማለት ነው ፋየርዎል። 35ኛው which one of the following is used to prevent internal and against external threat? ኔትወርኩን ከውጭ ከሚመጡ ጥቃቶች ለመከላከል የሚያገለግለው የትኛው ነው? ቅድም እንዳልነው ነው፣ ተመሳሳይ ጥያቄ ነው። አጠያየቁን ለይቶ ስለመጣ ነው እንጂ መልሱ ፋየርዎል ነው ማለት ነው። በውስጥ ኔትወርክ እና በውጭው ዓለም ወይም ኢንተርኔት መካከል ያለውን የዳታ ልውውጥ በቅርበት ለመቆጣጠር ይረዳል ማለት ነው። 36ኛው which one of the following is enable communication between different protocol? የተለያዩ የቴክኖሎጂ ደንቦች ወይም ፕሮቶኮልስ ያላቸው ኔትወርኮች እርስ በእርስ እንዲግባቡ የሚያደርገው የትኛው ነው? መልሱም ቢ ይሆናል። ጌትዌይ እንደ ተርጓሚ በመሆን የተለያዩ አይነት ኔትወርኮችን ለምሳሌ የቢሮ ኔትወርክን ከኢንተርኔት ጋር ያገናኛል ማለት ነው። 37ኛው which one of the following is allow used to connect multiple device? ብዙ መሳሪያዎችን ለማገናኘትና መረጃን በትክክለኛው መንገድ ለመምራት የሚያገለግለው የትኛው ነው? መልሱም ራውተር ይሆናል ማለት ነው። ሲ መረጃው በየትኛው አቅጣጫ ቢሄድ ፈጣን እንደሆነ በመወሰን መረጃን በኔትወርኮች መካከል ያሰራጫል ማለት ነው ራውተር። 38ኛው the process of sending message to all is called? አንድን መረጃ በኔትወርኩ ላይ ላሉ ሁሉም መሳሪያዎች በአንድ ጊዜ የመላክ ሂደት ምን ይባላል? ብሮድካስት እንለዋለን ማለት ነው። መልሱም ሲ እንደ ሬዲዮ ሁሉ መረጃውን ለሁሉም ተደራሽ ለማድረግ ይጠቅማል። 39ኛ the OSI model has blank members? የኦኤስአይ ወይም ኦፕሬቲንግ ሲስተም ኢንተርኮኔክሽን ሞዴል ስንት ንብብሮች ወይም ደረጃዎች አሉት ነው። ስለዚህ ስንት ነው ማለት ነው? 7 ነው። በኔትወርክ ላይ መረጃ እንዴት እንደሚጓዝ በሰባት መረጃዎች ከፋፍሎ ለማስረዳት ይረዳል ማለት ነው። እነዚህም እነማን ናቸው? ፊዚካል ሌየር፣ ዳታ ሊንክ ሌየር፣ ኔትወርክ ሌየር፣ ትራንስፖርት ሌየር፣ ሴሽን ሌየር፣ ፕሬዘንቴሽን ሌየር፣ አፕሊኬሽን ሌየር የምንላቸው እነዚህ 7ቱ ናቸው ማለት ነው። 40ኛው the organization that develops OSI? የኦኤስአይ ሞዴልን የቀረጸው ወይም ያበለጸገው ዓለም አቀፍ ድርጅት ማን ይባላል ነው። መልሱም ኤ ነው። ISO ይባላል ማለት ነው። የዓለም አቀፍ ደረጃዎችን በማውጣት የተለያዩ አምራቾች የሚሰሯቸው መሳሪያዎች እርስ በእርስ እንዲገናኙ ያደርጋል ማለት ነው።
41ኛው blank is used to define the physical structure of network የኔትወርኩን አካላዊ ቅርጽ ኬብሎች ኮኔክተሮች ለመግለጽ የሚያገለግለው የትኛው የኦኤስአይ ክፍል ነው? ስለዚህ ቅድም ባየናቸው መሰረት ወይም በባለፈው ቪዲዮ ባየናቸው መሰረት መልሱ ምን ይሆናል ማለት ነው? ፊዚካል ሌየር ይሆናል ማለት ነው። መልሱ ኤ ነው። መረጃው በኤሌክትሪክ ወይም በብርሃን ሞገድ መልክ በኬብል ላይ እንዴት እንደሚጓዝ ይወስናል። ፊዚካል ሌየር ማለት ነው። 42ኛው the layer that break large message into small ትልልቅ መረጃዎችን ወደ ትናንሽ ቁርጥራጮች ወይም ሴግመንትስ የሚከፋፍለው የትኛው ክፍል ነው? መልሱም ኤ ይሆናል። ትራንስፖርት ሌየር የምንለው ነው። መረጃው ያለምንም ስህተትና በቅደም ተከተል ለተቀባይ እንዲያደርስ ይቆጣጠራል። 43ኛው the layer that used to communicate user interface ተጠቃሚው ከኔትወርክ አገልግሎቶች ጋር በቀጥታ እንዲገናኝ የሚያደርገው ለምሳሌ የድረገጽ መመልከቻ የትኛው ነው? መልሱ ዲ ይሆናል። አፕሊኬሽን ሌየር እንደ ኢሜል እና ድረገጽ ላይ ያሉ መተግበሪያዎች ከኔትወርክ ጋር እንዲግባቡ ያደርጋል ማለት ነው። አፕሊኬሽን ሌየር 44ኛው blank uses both ways send and receive but not at the same መረጃን ወደ ሁለት አቅጣጫ መላክና መቀበል የሚችል ነገር ግን በአንድ ጊዜ አንዱን ብቻ የሚያከናውነው የትኛው ነው? ስለዚህ መልሱ ምን ይሆናል ማለት ነው? ሃፍ ዱፕሌክስ ይሆናል። እንደ ዎኪ ቶኪ ያሉ መሳሪያዎች እንዴት መረጃ እንደሚለዋወጡ ለመረዳት ይጠቅማል ማለት ነው። 45ኛው blank is used to see or check all configuration of computer የኮምፒውተርን ሁሉንም የኔትወርክ ዝርዝር መረጃዎች IP MAC ጌትዌይ ለማየት የምንጠቀመው ትዕዛዝ የትኛው ነው? መልሱ ipconfig/all የሚለው ነው ማለት ነው። በኔትወርክ ግንኙነት ላይ ችግር ሲፈጠር የኮምፒውተሩን አድራሻ በትክክል ለማወቅ ይረዳል ማለት ነው። ipconfig/all የምትለዋን ኮማንድ እንጠቀማለን። 46ኛው used to see if another computer on the network is functioning or running ሌላኛው ኮምፒውተር በኔትወርክ ውስጥ መኖሩንና በትክክል መስራቱን ለመፈተሽ የምንጠቀመው የትኛውን ነው? መልሱ ፒንግ የሚለውን ነው ማለት ነው። ኤን እንጠቀማለን። በሁለት መሳሪያዎች መካከል ግንኙነት መኖሩን አድሚኒስትሬተር አካውንት እና ዩዘር አካውንት ወይም ክላይንት የምንለው ሁለቱን በፒንግ ለማገናኘት ይረዳናል ማለት ነው። ሁለቱን ኮምፒውተሮች ኮኔክት የምናደርግበት ፒንግ የሚለው ኮማንድ ነው ማለት ነው። እስካሁን ቻናሉን ሰብስክራይብ ቪዲዮን ላይክ አላደረጋችሁም ይህንን ሁሉ እያቀረብኩላችሁ ቻናሉን ሰብስክራይብ ቪዲዮን ላይክ አድርጉ። 3 ሰከንድ ልስጣችሁ። ሰብስክራይብ አደረጋችሁ? ወደ ጥያቄያችን እንመለስ። 47ኛው ጥያቄ which one of the following is hardware address የኮምፒውተሩ ሃርድዌር ወይም ኒክ የምንለው የኮምፒውተሩ ሃርድዌር ወይም ኒክ ላይ ተቀርጾ የሚመጣው አድራሻ ምን ይባላል? ማክ አድሬስ ወይም ፊዚካል አድሬስ ይባላል ማለት ነው። መልሱም ኤ ይሆናል። እያንዳንዱ የኔትወርክ መሳሪያ በዓለም ላይ ልዩ ወይም ዩኒክ መለያ እንዲኖረው ያደርጋል ማለት ነው። 48ኛው ፊዚካል አድሬስ uses blank in local area network የሃርድዌር ወይም ፊዚካል አድራሻ ስንት ቢት ይጠቀማል? 48 ቢቶችን ይጠቀማል ማለት ነው። ፊዚካል አድሬሱ የአድራሻውን ስፋትና በኔትወርክ ካርዱ ላይ እንዴት እንደሚቀመጥ ለመረዳት ይረዳናል። 49ኛው IP version 6 IPv6 uses blank bit addresses አዲሱ የኢንተርኔት አድራሻ ወይም IP version 6 ስንት ቢት ነው? መልሱ 128 ቢት ነው ማለት ነው።
በዓለም ላይ ያሉ እጅግ በጣም ብዙ መሳሪያዎች የራሳቸው አድራሻ እንዲኖራቸው ያስችላል። ከአይፒ ቨርዥን 4 በቢሊየን እጥፍ ይበልጣል ማለት ነው። አይፒ ቨርዥን 6 እስካሁን ድረስ እየተጠቀምነው አይደለም። እስካሁን የምንጠቀመው አይፒ ቨርዥን 4 ነው ማለት ነው። NC or NC-1/2 ይህ ቀመር የትኛውን የኔትወርክ አቀማመጥ ኬብል ብዛት ለማስላት ይጠቅማል? ሜሽ ቶፖሎጂ ነው ማለት ነው። መልሱ ኤ ይሆናል። በሜሽ ቶፖሎጂ ውስጥ ሁሉንም ኮምፒውተሮች እርስ በእርስ ለማገናኘት ስንት ኬብል እንደሚያስፈልግ አስቀድሞ ለማወቅ ይረዳል ማለት ነው ይህ ፎርሙላ። 51ኛው which one of the following is class C address? ከሚከተሉት ውስጥ በክላስ ሲ የምድብ ውስጥ የሚካተተው ወይም የአይፒ አድራሻ የትኛው ነው የሚለን መልሱ ሲ ነው። 192.168.1.1 የሚለው ክላስ ሲ አድራሻዎች በብዛት ለቤት ወይም ለትንንሽ ቢሮ ኔትወርኮች የሚያገለግሉ መሆናቸውን መለየት ይረዳል ማለት ነው። 52ኛው blank is used to translate domain name to IP address የድረገጽ ስምን ለምሳሌ https www.google.com ብለን ሰርች ለማድረግ ወደ ቁጥር ወይም IP አድሬስ የሚቀይርልን ሲስተም የትኛው ነው የሚለን ማለት ነው። መልሱም DNS ይባላል። ለምሳሌ www.google.com/search ብለን ሳንጽፍ ጉግል ብቻ ብለን ሰርች ስናደርግ ምን ይሆንልናል ማለት ነው? ዶሜን ኔም ሲስተሙ አንብቦ አይፒ አድሬስ ወደ አይፒ አድሬስ ቀይሮ ወደ ኮምፒውተሩ ራሱ አንብቦልን ለኛ ጉግልን ያመጣልናል ማለት ነው። መልሱም ቢ ይሆናል። ሰዎችን በቁጥር ፋንታ ስሞችን ተጠቅሞ ድረገጾችን በቀላሉ እንዲጎበኙ ያስችላል። 53ኛው which one of the following is loopback address? አንድ የኮምፒውተር የራሱን የኔትወርክ ካርድ ጤንነት ለመፈተሽ የሚጠቀምበት አድራሻ የትኛው ነው? ወይም loopback የምንለው አድሬስ የትኛው ነው? 127.0.0.1 ይሆናል ማለት ነው። መልሱም ቢ ነው። የኔትወርክ ግንኙነት ሲቋረጥ ችግሩ ከራሳችን ኮምፒውተር ይሁን ወይም ከውጭ መሆኑን ለመለየት ይጠቅማል ማለት ነው። 54ኛ which one of the following is used to store data permanently? መረጃን በቋሚነት ወይም የኮምፒውተሩ ቢጠፋ እንኳን ፋይሉ ሳይጠፋ ለማስቀመጥ የሚያገለግለው የትኛው ነው? መልሱ ዲ ይሆናል። ሃርድ ዲስክ ፎቶዎችን፣ ቪዲዮዎችን እና ሶፍትዌሮችን ለረጅም ጊዜ ለማስቀመጥ ያስችላል ማለት ነው ሃርድ ዲስክ። 55ኛው which one of the following is the brain of computer? የኮምፒውተሩ ጭንቅላት የምንለው ወይም ዋናው መረጃ አቀነባባሪ ተብሎ የሚጠራው የትኛው ነው? አብዛኞቻችሁ እንደምታውቁት CPU ይባላል። ሴንትራል ፕሮሰሲንግ ዩኒት። መልሱም ሲ ነው። ሁሉንም የኮምፒውተር ስሌቶችና ትዕዛዞች የሚያከናውነው መሆኑን መረዳት እንችላለን ማለት ነው። CPU እንለዋለን። 56ኛው which one of the following is temporary storage? ኮምፒውተሩ እየሰራ እያለ መረጃን ለጊዜው ብቻ ይዞ የሚቆየው ክፍል የትኛው ነው? ራም ይባላል። መልሱም ኤ ነው ማለት ነው። ኮምፒውተሩ በፍጥነት ስራዎችን እንዲያከናውን ይረዳል። ነገር ግን መብራት ሲጠፋ በውስጡ ያለው መረጃ ይጠፋል ማለት ነው። 57ኛው which one of the following is used to upload and download file? በኢንተርኔት ፋይሎችን ወደ ሌላ ኮምፒውተር ለመላክ ወይም አፕሎድ ወይም ለመቀበል ዳውንሎድ የሚያገለግለው የትኛው ነው? መልሱም ኤ ይሆናል ማለት ነው። ፋይል ትራንስፈር ፕሮቶኮል የምንለው ነው። ትላልቅ ፋይሎችን በኔትወርክ ላይ በብቃት ለማስተላለፍ ይረዳል።
58ኛ boot processes is also known as ኮምፒውተር ሲበራ የሚያደርገው ራስን የመፈተሽ ሂደት ምን ይባላል? ፖስት ይባላል ማለት ነው። ይህም ፓወር ኦን ሰልፍ ቴስት ይባላል ማለት ነው። ኮምፒውተሩ ስራ ከመጀመሩ በፊት ሁሉም ክፍሎች ራም፣ ኪቦርድ ወዘተ ብዙ ነገሮችን በትክክል መስራታቸውን ለማረጋገጥ ይጠቅማል ፖስት የምንለው ማለት ነው። 59ኛ which one of the following is needed regular schedule? መደበኛ የሆነ የጊዜ ሰሌዳ ተዘጋጅቶለት የሚከናወነው የጥገና አይነት የትኛው ነው? ቅድም ያየነው ነው። በባለፈው ቪዲዮ እንደተመለከተው መልሱ ኤ ይሆናል ማለት ነው። ፕሪቨንቲቭ ሜንቴናንስ ኮምፒውተሮች በድንገት እንዳይበላሹ በየጊዜው በማጽዳትና በመፈተሽ ወጪን ለመቀነስ ይረዳል። 60ኛው ትረብል ሹቲንግ is the process of blank። ትረብል ሹቲንግ ማለት ምን ማለት ነው? identify and fixing the problem መልሱ ኤ ይሆናል። የአንድን ኮምፒውተር ብልሽት መንስኤ ፈልጎ በማግኘትና መፍትሄ በመስጠት ኮምፒውተሩን ወደ ስራ ለመመለስ ይረዳል።